ጋይስ ዛሬ የሚነግራችሁ ለማንም ያልደረሰ ማንም ያልሰማው ገና ለጋ የሆነ ወሬ ይዤላችሁ መጥቻለሁ። ሜላት ነብዩ ለአራተኛ ጊዜ ሽማግሌ ተልኮ ልታገባ ነው። 1 2 3 4 እቺ ጓደኛዬ የሰፈር ጓደኛዬ ባልማይመጣልሽ። ቆይ ምን አይነት ኩበት ነው ግን አንቺን አጭሰው የረገሙሽ? እንዴት አድርገው ቢረግሙሽ ነው? የሰው ልጅ ያው በቁም ነገር የትኛውንም በቁም ነገር ነው የምትይዘው ሜላት። የአሁኑ ራሱ በቁም ነገር ነው። ሽማግሌ ተልኮ በሚስጥር የተያዘ ጉዳይ ነው። ወሬው ግን ሰሞኑን ሚዲያ ላይ መሰራጨቱ አይቀርም። ከሌላ ትልልቅ ሚዲያዎችን መስማታችሁ ስለማይቀር ለማንኛውም ደስታችሁን አብስሩላት። እናንተ ደስ ብሎናል። ይሳካልሽ በሏት። ሴት ልጅ ባይዘው ሴት ልጅ ህይወት ትንሽ ፈታኝ ልትሆን ትችላለች። ለሴት ልጅ አብዛኛውን ጊዜ ያውን ቆንጆ ሴት ስትሆን ብዙ ጊዜ ህይወት ይፈትናታል። በትዳሯ በጣም ትፈተናለች እና ሜላት ላይም የተፈጠረው ይሄ ነው እና አሁን ሜላት ያው የራሷ ጥሩ ትዳር እስከሚሆናት ድረስ ትዳሩ እስከሚጸናላት ድረስ እንደ ማንኛውም ሴት ወደዛ ወደዚህ ማለት አይቀርም። ግን ደስ የምትለው ደግሞ የትኛውም ወንድ ጋር ስትቆም በቁም ነገር ነው እና ይሄኛውም ደግሞ በቁም ነገር ሽማግሌ ልኮ በስርዓት በቤተሰብ እያለቀ ያለ ጉዳይ ነው። ለማንኛውም ሰሞኑን ወሬው ይመጣል፣ ተዘጋጁ። ሰብስክራይብ ማድረግ እንዳትረሱ። አዲስ ነገር ሲኖር ደግሞ ይዤላችሁ እመጣለሁ።